ነተሙ ነተስፈ ተስሽ ነው የሚባለው ልጅ ኦኬ እነ መሲ ብሪጅስቶን እነ ዜድ እነ ቤታ ኦኬ እነ ማሜ እነ ጉቺ እነ ማነች ማን የምትባለው ሴት አስታርቃለሁ ምናምን የምትባለው እነ ሀቢባ እነ ሙኒ ይሄ ሁሉ በዛች ሴት ልጅ ጥቃት የቆመ ነበር። እነ ሳራ ዛሬ ታዲያ ዛሬ ቆዳዋ ተገፎ ጡቷ ተቆርጦ አማራ የሚል ታቶ ስላላት አማራን ከምድረገጽ ሊያጠፋ ሲመጣ ነማሜ ለምንድን ነው ዝም ያላችሁ? ሴት አይደለችም? ጡቷን እያያችኋት ነው አይደል? ለምን ዝም አላችሁ? ዛሬ የብልጽግና መዋቅር ስለሚነቃነቅ ዝም አላችሁ። ትናንት አማራ ክልል ስለነበረ አማራ ክልልን የጦር ቀጠና ለማድረግ ስሙን ለማጥፋት የፖለቲካ ኢሹ አብይ አህመድ ስለሚጠቀምበት ሶሻል ሚዲያውን በአንድ እግሩና ቁሞ አላችሁ እነ ሮማን። ዛሬ ታዲያ ለምን ዝም አላችሁ? የአማራ ጥላቻ ስላለባችሁ ነው። አንድ ሁለተኛ ያለው ስርዓት ስለሚያኮርፋችሁ ነው። ሶስተኛ ጥቅማችሁ ስለሚቀርባችሁ ነው። አራተኛ ኦዲየንስ ስለሚቀንስባችሁ ነው። ለምን እኔ 100 ሰው ይዤ ከማወራው የእናንተ 10,000 ሰው ቢዝ ምንም ትርጉም የለውም። ለምን አንዲት ግለሰብ ረዳን በሚል እውቅና በክፉ ቀን ያገኛችሁ ባንክና ታንኩን የያዘውን እምብርትም እምነትም የሌለው የገዳይ ቡድን እናቶቻችን እህቶቻችን እየደፈረ ድምፅ መሆን አትፈልጉም። እኛ ደግሞ ድምፅ ስንሆን ከዚህ ያለ መንጋ ሰልፋችሁ በእኛ ላይ ትዘምታላችሁ። ለምን እነ ይርዳኖስ ዩርዲኖ ምናምን የምትባለው የረሳሁት እያስታወስኩ ነው። ይህ ሁሉ የብልጽግና ኤጀንት ነው። የብልጽግና ኤጀንት ነው። ይህ የብልጽግና ኤጀንት ካልሆናችሁ ይህን ጉዳይ ብልጽግና ስላደረገው ለምን ዝም አላችሁ? በሴትነት ከሆነ የትናንቷም ሴት ናት፣ የዛሬዋም ሴት ናት። የትናንቷ ተደፍራለች፣ የዛሬዋ ጡቷ ተቆርጧል፣ ቆዳዋ ተገፏል። እውነታዊ ስለሆነ ማለት ነው። ሐቆይ ስለሆነ በኋላ በየቦታው ፎቶን ዘቅዝቀ ማልቀስ ትችላለህ። እስካሁን ሹሩሩ ተባባልን ይመለሳሉ ብለን ጠበቅን። ማን ነው የሚዘቀዝቀው? ዘቅዛቂ እናት የወለደቻት ናታ። እስካሁን ዝም አልን። ምናልባት አንድ ቀን ይሻሻል ይሆን፣ ምናልባት አንድ ቀን ድምፅ ይሆን። አሁን ጭራሽ እንትናና እንትና ተጣሉ እናስታርቅ 10,000 ሰው ይያዛል። እንትናና እንትና ገመር ያዙ ከዛስ ለእሷ እንትን እንበል 30,000 ሰው ይያዛል። ኮፒሊንግ አድርጓል። ሪፖርት እያደረጉ ስለሆነ እየተቆራረጠብኝ ኮፒሊንግ አንላቀቅ። ከብልጽግና ታታም ኮፒሊንግ አድርግ ያ